በዛሬ ቪዲዮ በአንድ ቀን ውስጥ ብቻ እስከ $39 የሰራውበትን ማለትም ደግሞ እስከ 7000 ብር የኢትዮጵያ ብር የሰራውበትን ዌብሳይት አሳያችኋለሁ። እዚህ ዌብሳይት ላይ ለመስራት እንግዲህ ከእናንተ ምን እንደሚጠበቅና በቀላሉ የሰራችሁትን ዶላር እንዴት ዊዝድሮ ማድረግ እንደምትችሉ አሳያችኋለሁ። ይህ ቪዲዮ ለኤዱኬሽናል ፐርፐስ ታስቦ የተሰራ ስለሆነ እዚህ ዌብሳይት ላይ ለመስራት የምትፈልጉ ሰዎች የራሳችሁን ሪሰርች ሰርታችሁ እንድትሞክሩት ሪኮመንድ አደርጋችኋለሁ። ዛሬ ማሳያችሁ ዌብሳይት እንግዲህ ትሬድ እያደረጋችሁ ገንዘብ የምትሰሩበት ዌብሳይት ነው። ትሬድ በምናደርግበት ጊዜ እንግዲህ የዌብሳይቱ የቴሌግራም ቻናል ላይ የሚለቀቀውን ሲግናል በመከተል ትሬድ ማድረግ እንችላለን ማለት ነው። በተጨማሪም እዚህ ዌብሳይት ላይ የምትሰሩበትን ሌላ መንገድ ስቴፕ ባይ ስቴፕ አብረን እናያለን ማለት ነው። የዌብሳይቱ ስም እንግዲህ ቢዋይ ትሬዲንግ ይባላል። ይህንን ዌብሳይት ሊንክ የኮመንት ሴክሽን የመጀመሪያው ቦታ ላይ ያስቀምጥላችኋለሁ። እንዲሁም ደግሞ የቢዋይ ትሬዲንግን የሞባይል አፕሊኬሽን ከጉግል ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። ይህን አፕሊኬሽን የምታገኙበት ሊንክም ጨምሮ የኮመንት ሴክሽን ቦታ ላይ ማግኘት ትችላላችሁ። ወደ ዌብሳይቱ ስትገቡ እንግዲህ አካውንት መክፈት ስለሚኖርባችሁ እዚህ ጋር የኢሜል አድራሻችሁን ታስገባላችሁ። ከዚያም ባስገባችሁት የኢሜል አድራሻ ላይ የቬሪፊኬሽን ኮድ ይላክላችኋል። እናም ይህንን የተላከላችሁን ኮድ እንግዲህ እዚህ ጋር ታስገባላችሁ ማለት ነው። ከዚያም የእናንተን ወይም ደግሞ የራሳችሁን ባለ 6 ዲጂት ፓስወርድ ትፈጥሩለታላችሁ። ከዚያም እንግዲህ የምትፈጥሩለትን ፓስወርድ እዚህ ጋር ነው የምታስገቡት ማለት ነው። በመቀጠል ሳይን አፕ የሚለውን ትነካላችሁ ማለት ነው። ከዚያም ደግሞ አሁን ሎጊን እንድታደርጉ ይጠይቃችኋል። አሁን ያስገባችሁትን የኢሜይል አድራሻችሁን እና አሁን ያስገባችሁትን ፓስወርድ በድጋሚ ታስገባላችሁ። ከዚያም ሎጊን የሚለው በመንካት አካውንት መክፈት ትችላላችሁ ማለት ነው። ወደ ዌብሳይቱ ስትገቡ እንግዲህ እንደዚህ አይነት ኢንተርፌስ አለው። እዚህ ዌብሳይት ላይ እንግዲህ BTC28 እና ETH10 የተባሉ ትሬድ የምታደርጉባቸው አማራጮች አሉ ማለት ነው። ዛሬ BTC28 የተባለውን የትሬዲንግ ኦፕሽን እንዴት መስራት እንደሚቻል ትሬድ እያደረግን እናያለን። እዚህ ጋር ካልኩሌተር የሚል ኦፕሽን ታገኛላችሁ። እዚህ ጋር ስትመጡ እንግዲህ እያንዳንዱን ትሬድ የምታደርጉበትን አማውንት እና ፕሮፊት ያሳያችኋል። እንደምታዩት ከ1 እስከ 8 ስቴፖች አሉት። ይህ ትሬድ አማውንት እንግዲህ የሚያሳየው ትሬድ የምታደርጉበትን ትክክለኛ የገንዘብ መጠን ሲሆን፣ ኔት ባላንስ የሚለው ደግሞ በእያንዳንዱ ትሬዲንግ ላይ የምታገኙትን ትርፍ ያሳያል ማለት ነው። ለምሳሌ እንግዲህ በመጀመሪያው ዙር $0.9 ትሬድ እያደረጋችሁና ሉስ ካደረጋችሁ በሁለተኛው ዙር $2.4 ትሬድ ማድረግ ይኖርባቸዋል ማለት ነው። ይህ ማለት እንግዲህ መጀመሪያ ላይ ሉስ ያደረጋችሁትን ለመመለስ ያስችላቸዋል። ስለዚህ እንግዲህ በአጠቃላይ ትሬድ በምታደርጉበት ሰዓት ሉስ ካደረጋችሁ በቀጣዩ ዙር ላይ ትሬድ የምታደርጉበትን አማውንት እየጨመራችሁ መሄድ ይኖርባቸዋል ማለት ነው። በአጭሩ ለማጠቃቀል ይህ ካልኩሌተር ተጠቃሚዎች $1000 ቢኖራቸውና 8 ጊዜ በተከታታይ ትሬድ የማድረግ እድል ቢኖራቸው አጠቃላይ ገንዘባቸውን እንዴት በስሌት ከፋፍለው ትሬድ ማድረግ እንዳለባቸው የሚያሳይ ነው። ይህም ፕላትፎርም ለሚያዩ ተመልካቾች አካውንታቸውን እንዴት ማስተዳደር እንዳለባቸው ለመረዳት ሰንጠረዥ በጣም ጠቃሚ ነው። ስለዚህ እንግዲህ ትሬድ በምታደርጉበት ጊዜ ይህንንም ሩል መከተል ይኖርባችኋል ማለት ነው። ይህ ምን ማለት እንደሆነ እንግዲህ በቀላሉ እየሰራው ላስረዳችሁ። ወደኋላ መለስ ስንልና ትሬድ ለማድረግ እንግዲህ BTC28 የሚለው ጋር እንገባለን። እዚህኛው ትሬዲንግ ኦፕሽን ላይ ትሬድ ለማድረግ የምንጠቀመው የቴሌግራም ቻናል አለ፣ BY ትሬዲንግ ይባላል። እዚህ የቴሌግራም ቻናል ላይ እንግዲህ የBTC28 ትሬዲንግ እያንዳንዱ ሲግናል ይለቀቃል። ስለዚህ እናንተ እንግዲህ ምንም ነገር ማድረግ ሳይጠበቅባችሁ እዚህ የቴሌግራም ቻናል ላይ የሚለቀቀውን ሲግናል በማየት ብቻ ትሬድ ማድረግ ትችላላችሁ ማለት ነው። የዚህን የቴሌግራም ሊንክ እንግዲህ የኮመንት ሴክሽን ቦታ ላይ ታገኙታላችሁ። አሁን ትሬድ የምናደርግበት ኦፕሽን መርጠናል። እንዲሁም የትሬዲንግ ሲግናል የሚለቀቅበትን የቴሌግራም ቻናል አግኝተናል። ስለዚህ እነዚህን ሁለቱን በመጠቀም ብቻ እንዴት መስራት እንደምትችሉ ላሳያችሁ። የቴሌግራም ቻናሉን ጆይን ትላላችሁ። ከዚያም ወደ ዌብሳይቱ ትመለሳላችሁ። ከዚያም BTC28 የሚለውን ተከፍቱታላችሁ። እዚህ ጋር ነው ትሬድ የምናደርገው ማለት ነው። እንደምታዩት ያለኝ ባላንስ $6.3 ነው። ስለዚያ ነው ወደ ቴሌግራም ቻናል እንመለስና የተለቀቀውን ሲግናል እናያለን። እንደምታዩት ትሬድ አድርጎ የተባለው ኦድ የሚለው መርጠን ትሬድ ማድረግ እንዳለብን ይነግረናል። ስለዚህ ወደ ዌብሳይቱ ላይ እንመለስና ሰሌክት ታይፕ በሚለው ስር ኦድ የሚለውን እንመርጣለን ማለት ነው። ከዚያም እዚህ ጋር ትሬድ ማድረግ የምንፈልገውን የገንዘብ መጠን እናስገባለን ወይም አማውንት እናስገባለን ማለት ነው። እኔ ትሬድ የማደርገው እንግዲህ በ5 USDT ወይም ደግሞ $5 ነው። ከዚያም ትሬድ የሚለውን ትነኩታላችሁ። ከዚያም ኮንፈርም የሚለውን ትነኩታላችሁ ድጋሜ። ከዚያም የተወሰነ ሰከንድ ይህንን ካውንት ዳውን እንጠብቃለን። እንደምታዩት ኮንግራቹሌሽንስ ኦን ዊኒንግ ብሎናል። ባላንሳችንን ቼክ ስናደርገው ወደ 16.3 USDT ያድርጓል። እናንተም እንግዲህ በዚሁ መልኩ ነው የሚሰሩት ማለት ነው። አሁንም በድጋሚ እንግዲህ ትሬድ እያደረጉ አሳያችኋለሁ። ወደ ቴሌግራም እንግዲህ ስንመለስ በድጋሚ ኦድ ብላችሁ ትሬድ አድርጉ የሚል ሲግናል ተለቆልናል ማለት ነው። ስለዚህ አሁን ወደ ዌብሳይቱ ደግሞ እንመለስና ሰሌክት ታይፕ በሚለው ስር ኦድ የሚለውን እንመርጣለን። በመቀጠል ትሬዲንግ አማውንት እዚህ ጋር እናስገባለን። እኔ 10 USDT ብዬ ነው የማስገባው። ከዚያም ትሬድ የሚለውን ነክተን እዚህ ጋር ኮንፊርም የሚለውን እነካዋለን ማለት ነው። በድጋሚ አሁንም ትንሽ ካውንት ዳውን እንጠብቃለን ማለት ነው።
በድጋሚ ኮንግራቹሌሽንስ ብሎናል። ወደ 9 USDT አካባቢ ትርፍ አግኝተናል ማለት ነው። ባላንሳችንም ቼክ ስናደርገው ወደ $25.8 ከፍ ብሎናል ማለት ነው። በጣም ሲምፕል ነው። ሁላችሁም ይህንን ስቴፕ በመከተል መስራት ትችላላችሁ ማለት ነው። አሁን እንግዲህ አንድ ጊዜ ብቻ ትሬድ እናደርግና የሰራነውን ዶላር እንግዲህ ዊዝዶ እያደረግኩ አሳያችኋለሁ። ወደ ቴሌግራም ስንመለስ የተለቀቀውን ሲግናል ስሞል ብላችሁ ትሬድ አድርጉ ነው የሚለው። ስለዚህ ወደ ዌብሳይቱ በመመለስ አሁንም በተመሳሳይ መልኩ ሰሌክት ታይፕ በሚለው ስር ስሞል የሚለውን እመርጣለሁ። ከዚያም እዚህ ጋር እንግዲህ አማውንት $15 ብዬ አስገባለሁ እኔ። ከዚያም ትሬድ የሚለውን ነክቼ ኮንፊርም እለዋለሁ ማለት ነው። አሁንም ትንሽ ሰከንዶችን እንጠብቃለን ማለት ነው ትሬዲንግ እስከሚዘጋ። በድጋሚ እንግዲህ ፕሮፊት አግኝተናል ማለት ነው። እንደምታዩት እስካሁን በዚህ በቴሌግራም ቻናል አማካኝነት ሁሉንም ትሬዲንጎች እንግዲህ ዊን አድርጌያለሁ እንደምትመለከቱት። ይህንን የቴሌግራም ቻናል የኮመንት ሴክሽን የመጀመሪያ ቦታ ላይ ያስቀምጥላችኋለሁ። እንደምታዩት በአሁኑ ትሬድ አካውንታችን ላይ እንግዲህ ወደ $39.6 ደርሷል ማለት ነው። አሁን የሰራንበትን መንገድ እንግዲህ ግልጽ ካኖላችሁና አንዳንድ ጥያቄዎች ካሏችሁ የቴሌግራም ቻናላችን ላይ ስቴፖችን ፖስት ስለማድረግ የቴሌግራም ቻናል ላይ ጆይን ማድረግ ትችላላችሁ። አሁን የሰራነውን ይህን ዶላር እንግዲህ እንዴት እንደማውጣው ወይም ደግሞ እንዴት ዊዝዶ ማድረግ እንደምንችል አብረን ያለን ማለት ነው። በመጀመሪያ እዚሁ አካውንት ቦታ ላይ ትሆኑና ዊዝዶ ለማድረግ እዚሁ ጋር ዊዝዶ የሚለውን ተነኩታላችሁ። በመጀመሪያ የዋሌታችሁን አድሬስ ማለትም ደግሞ የUSDT TRC20 ዋሌት አድሬስ ከዚህ ዌብሳይት ጋር ማያያዝ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ዋሌት አድሬስ ታስገባላችሁ። ከዚያም የኢሜል ቬሪፊኬሽን ኮድ በእናንተ የኢሜል በኩል ይገባል። በሚላክላችሁ ባለ 4 ዲጂት ቬሪፊኬሽን ኮድ እዚህ ጋር ታስገባላችሁ። በመቀጠል ኮንፊርም የሚለውን በመንካት ትጨርሳላችሁ ማለት ነው። አሁን የዋሌታችሁን አድሬስ ከዚህ አካውንት ጋር ይዛችኋል ማለት ነው። ከዚያም በድጋሚ እንግዲህ ዊዝድሮ የሚለውን ነክታችሁ ወደ ፔጁ ትገባላችሁ። ከዚያም የዋሌት አድሬሳችሁን USDT TRC20 የሚለው ላይ ካደረጋችሁ በኋላ እዚህ ጋር ዊዝድሮዋል አማውንት አስገባላችሁ ማለት ነው። እንደሚታወቀው እኔ ጋር አካውንቴ ላይ ያለው 39 USDT ነው ወይም $39 ነው። ስለዚህ 30ውን ብቻ ዊዝድሮ አደርጋለሁ ማለት ነው ዛሬ። ከዚያም ዊዝድሮ የሚለውን ተነኩታላችሁ ማለት ነው። ይህ ዶላር እንግዲህ ወደ ባይናንስ አካውንቴ ሲገባልኝ የማሳያችሁ ነው። በመቀጠል እንግዲህ ስለዚህ ዌብሳይት ተጨማሪ ነገሮችን ልንገራችሁ። ሰዎችን ኢንቫይት በማድረግም ጭምር እስከ 10% ኮሚሽን መስራት ትችላላችሁ። ይህን ለማድረግ እንግዲህ እዚሁ ጋር ኢንቫይት የሚል ኦፕሽን ታገኛላችሁ። ከዚያም የእናንተን የሪፈራል ሊንክ ደግሞ እዚህ ጋር ማግኘት ትችላላችሁ ማለት ነው። በተጨማሪም እዚህ ጋር እንግዲህ የጋበዛችሁትን ሰው መጠን፣ ቲማችሁን እንዲሁም የምታገኙትን የኮሚሽን መጠን ማየት ትችላላችሁ ማለት ነው። እንዲሁም BY ትሬዲንግ ላይ እንግዲህ ዶላር ዲፖዚት ለማድረግ የአካውንት ፔጅ ላይ በመሄድ ቶፕ አፕ የሚለውን ተነኩታላችሁ። ከዚያም ዲፖዚት የምታደርጉበትን የዋሌት አድሬስ ትመርጣላችሁ። በመቀጠል ሪቻርጅ አማውንት የሚለው ቦታ ላይ ማስገባት የምትፈልጉትን የዶላር መጠን ታስገባላችሁ ማለት ነው። ከዚያም ቶፕ አፕ የሚለውን በመንካት ወደ ቀጣዩ ስቴፕ ታልፋላችሁ ማለት ነው። ከዚያም በሚሰጣችሁ ዋሌት አድሬስ ዲፖዚት ታደርጋላችሁ። በመቀጠል ዲፖዚት ያደረጋችሁትን ስክሪንሾት ደግሞ እዚህ ጋር አፕሎድ የሚለውን ነክታችሁ ታስገባላችሁ ማለት ነው። ከዚያም ኮንፊርም የሚለውን በመንካት ሪቻርጅ ማድረግ ትችላላችሁ ማለት ነው። በዚሁ መልኩ እንግዲህ ይህንን ፕሮሰስ ማጠናቀቅ ትችላላችሁ። እንዲሁም ቅድም እንግዲህ ዊዝዶ ያደረግነው $30 ወደ ባይናንስ አካውንታችን ከደቂቃዎች በኋላ ገብቶልና 30 USDT ማለት ነው። በዚሁ መልኩ እነዚህን ስቴፖች በመከተል መስራት ትችላላችሁ ማለት ነው። የዚህን ዌብሳይት ሊንክ እና የቴሌግራም ቻናላቸውን ሊንክ የኮመንት ሴክሽን ቦታ ላይ ማግኘት ትችላላችሁ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ።